የሰው ልጅ በምድር ላይ የእግዚአብሔር ተወካይ ይባላል። ግራዚያኒ ግን የሰይጣን መልእክተኛ ሆኖ መጣ። አንዳንዴ ታሪክ በደምና በአጥንት ይጻፋል። ዛሬ የምነግራችሁ ስለ አንድ ሰው አይደለም፣ ስለ አንድ አውሬ ነው። የንጹሃንን ደም እንደ ውሃ ይጠጣ፣ የሕፃናትን ለቅሶ እንደ ሙዚቃ ይሰማ። የሮዴልፍ ግራዚያኒ ጭካኔ ጉዞም አብረን እንየው። ጆሮአችሁን ሳይሆን ልባችሁን ስጡኝ፣ ምክንያቱም ይህ ታሪክ ያማል፣ ይቆረቁራል። በአውሮፓውያኑ አቆጣጠር በ1882 በጣሊያን ምድር ፊሊትሮ በተባለች ስፍራም አንድ ሕፃን ይወለዳል። ስሙም ሮዶልፍ ግራዚያኒ ተባለ። አባቱ ሜዲካል ዶክተር ቢሆንም የልጁ ምርጫ ግን የሰው ነፍስ ማዳን ሳይሆን የሰውን ነፍስ ማጥፋትም ሆነ። ገና በለጋነቱም በጦር ሜዳ ውሎቹ ልቡም ታወረ። ለጣሊያን መንግስት ያለውን ታማኝነትም በደም ማረጋገጥም ፈለገ። የግራዚያኒ ስብዕና ከሰላም ይልቅ ጦርነትን ይመርጣል። በወጣትነቱ በወታደራዊ ትምህርት ቤትም ሲሰለጥን የጭካኔ ምልክቶች የሚታዩበት ነበር። በወቅቱ የነበረው የፋሽስት መሪም ቤኒቶ ሞሶሎኒ ለግራዚያኒ ትልቅ በር ከፈተለት። የፋሺዝም ርዕዮተ ዓለም በደም የተጨማለቀ ስለሆነ ግራዚያኒን እንደ ዋና መሳሪያ ተጠቀመበት። ግራዚያኒ ለስልጣን ያለውን ጉጉትም በንጹሃን ላይ በሚያሳየው ግፍም ገለጠው። ጣሊያን ሊቢያን ለመውረርም ስትነሳ ግራዚያን እንደ ዋና አዛዥም ላከችው። እዚያም የሊቢያው እረኛ የሚል ስም አገኘ። ይህ ስም ግን ለበጎም አይደለም። በሊቢያ በረሃዎች ውስጥም የሚንቀሳቀሱ አርበኞችን ለማጥፋት የወሰደው እርምጃም ዘግናኝም ነበር። የሊቢያን ሕዝብ ከብቶች እንደሚነዱ በሽቦ የታጠሩ የማጎሪያ ካምፖች ውስጥ ማጎራቸው። አዛውንቱ ዑመር አልሙክታርም ግራዚያኒን በጽናት ተቃወሙት። ግራዚያን ግን ርኅራኄ የሚባል ቃል አያውቅም። ዑመር አልሙክታርን በሕዝብ ፊት እንዲሰቀሉም አደረገ። የሊቢያን አፈር በንጹህ ደምም ረጠበች። ግራዚያኒም በሰው ሞት ላይ ስልጣኑን አደላደለ። ሊቢያም በደም ካጠባት በኋላም የግራዚያኒ ቀጣይ ኢላማ ኢትዮጵያም ሆነች። በ1928 ሞሶሎኒ ኢትዮጵያን እንዲወርም ትእዛዝ ሰጠው። ግራዚያኒ በደቡብ በኩል በሶማሊያ አድርጎ ወደ ኢትዮጵያ ድንበርም ተጠጋ። በልቡ ውስጥ የጥላቻ እሳትም ይነዳል። በአድዋ ጦርነት ጣሊያን የደረሰባትን ሽንፈት ለመበቀልም ቆርጦ ይነሳል። ግራዚያኒ ኢትዮጵያን ለመውረርም ሲመጣ የዓለም ሕግ የሚከለክለውን መርዛማ ጋዝም ይዞ መጣ። ሰማዩን በጢስ አለበሰው፣ ምድሪቱን በመርዝ አጠጣት። የኢትዮጵያ አርበኞች በጀግንነት ቢዋጉም ከሰማይ የሚዘንበው መርዝ ግን አቅም አሳጣቸው። ግራዚያኒ በጦር ሜዳ ፊት ለፊት መጋፈጥ ሳይሆን በጅምላ መጨፍጨፍን መረጠ። የኢትዮጵያን ተራሮች በጭስ ታፈኑ፣ ወንዞች በመርዝ ተበከሉ። እናቶች ልጆቻቸውን ታቅፈው በኬሚካል ጋዝም ተቃጠሉ። ግራዚያኒ አዲስ አበባን እንደ ብረት ጨመቃት። የኢትዮጵያ ንጉሠ ነገሥት ሀገራቸውን ጥለው ወደ እንግሊዝም ቢሰደዱም የኢትዮጵያ አርበኞች ግን በየጫካው እንዳንበሳ ያጋሳሉ። ይህ ለግራዚያኒ ትልቅ ራስ ምታት ሆነበት። እርሱ ኢትዮጵያን የጣሊያን ቅኝ ግዛትም ለማድረግ ቢመኝም የኢትዮጵያ ሕዝብ ግን አንገቱን አልደፋም። ግራዚያኒ በቤተ መንግሥቱ ውስጥ ተቀምጦም የጭካኔ ዕቅዱን ይነድፋል። የካቲት 12 ቀንም በገነተ ልዑል ቤተ መንግሥትም ግብዣ ተጠራ። ግራዚያኒ ለድሆች ሳንቲም ለማደለም ከፍ ብሎ ቆሟል። በዚህ መሃል ሁለት ጀግኖች አብርሃም ደቦጭና ሞገስ አስገዶም የሞት ፍርዳቸውን ይዘው መጡ። የእጅ ቦምቦች ወደ ግራዚያኒ ወረወሩ። ግራዚያኒ በመቶ የሚቆጠሩም የቦምብ ፈንዳታዎችን ተመቶም መሬት ላይ ወደቀ። ደሙ ከሰውነቱም ፈሰሰ። ዙሪያው በጭስ ተሞላ። ግራዚያኒ ሳይሞት ተረፈ። ነገር ግን በውስጡ ያለው አውሬም ነቃ። አዲስ አበባን በደም ጠባት የሚል የጭካኔ ትእዛዝም ሰጠ። የጣሊያን ወታደሮችና ጥቁር ሸሚዝ የለበሱ ፋሽስቶችም ወደ ከተማዋ ተሰማሩ። በየቤቱ እየገቡ ንጹሃንን መጨፍጨፍ ጀመሩ። በፋስ በሳንጃ በዱላ የሰውን ጭንቅላት ፈረካከሱ። ሕፃናት ከእናቶቻቸው እቅፍ ተነጥቀውም በሳንጃ ተወጉ። አዲስ አበባ
የሬሳ ክምርም ሆነች። የደም ወንዝ በጎዳናዎች ላይም ፈሰሰ። ቤቶች በነዋሪዎቻቸው ላይም ተቃጠሉ። ለ3 ቀን ፀሐይ በደም መጋረጃም ተሸፈነች። ግራዚያኒ የአዲስ አበባን ጭፍጨፋም አልበቃውም። የአርበኞች መሸሸጊያም ገዳማት ናቸው የሚል የጥላቻ ሐሳብም አመጣ። ትኩረቱን ወደ ደብረ ሊባኖስ ገዳምም አደረገ። በሺህ የሚቆጠሩ መነኮሳት፣ ዲያቆናትና ምዕመናንም በጸሎት ላይ ሳሉ የግራዚያኒ ወታደሮች ከበቧቸው። ምንም መሳሪያ የሌላቸውን የእግዚአብሔር ሰዎችን ወደ ሹኩቴ ወሰዷቸው። እዚያም በጅምላ ረሸኗቸው። የደብረ ሊባኖስ ተራሮች በመነኮሳት ደምም ታጠቡ። ግራዚያኒ ቤተክርስቲያንን ለማጥፋትም ቆርጦ ይነሳል። ግራዚያኒ ሀገሩን ባዶ ለማድረግ የተማሩ ወጣቶችን ማደን ጀመረ። ጥቁር አንበሳ የተባሉትን አርበኞችና የውጭ ሀገር ትምህርት የቀመሱትን ኢትዮጵያውያንን ለቀመ። በአንድ ሌሊት በመቶዎች የሚቆጠሩ ምሁራኖችም ተረሸኑ። ግራዚያኒ ኢትዮጵያን ያለ መሪና ያለ ዕውቀት ለማስቀረትም ሞከረ። የጭካኔው አድማስ ድንበርም የለውም። በኢትዮጵያ ምድር የጀግንነት እሳትም ነደደ። ግራዚያኒ በቦምብ ከቆሰሉ በኋላም ፍርሃት በልቡ ሰረጸ። ኢትዮጵያ አርበኞች ፋሺስቱን መተንፈሻም አሳጡት። ሙሶሎኒ ግራዚያኒ ኢትዮጵያን መቆጣጠር እንደማይችልም ተረዳ። በ1930 ግራዚያኒ ከኢትዮጵያም ተባረረ። በምትኩ የኦስታው መስፍን ተሾመ። ግራዚያኒ በውርደት ወደ ጣሊያን ተመለሰ። ሆኖም ጭካኔው ከእርሱ ጋር አለ። ሁለተኛው ዓለም ጦርነትም ፈነዳ። ግራዚያኒ በሊቢያ በኩል የጣሊያንን ጦር እንዲመራም ታዘዘ። በኢትዮጵያና በሊቢያ ንጹሃንን ሲጨፈጭፍ የኖረው ሰው አሁን ከእውነተኛ ወታደሮች ጋርም ተጋጠመ። የእንግሊዝ ጦር የግራዚያኒን ሰራዊትም አባረረ። ግራዚያኒ በበረሃ ውስጥም ሽንፈትን ተከናነበ። ስሙ በጣሊያን ዘንድም ጠቆረ። አይጥ ተብሎም ተሳለቁበት። የትዕቢቱ ሰማይም ተደፋ። ጣሊያን በጦርነት ተሸነፈች። ሙሶሎኒም ተገደለ። ግራዚያኒ የሚከላከልለትም አጣ። አጋር ኃይሎች ጣሊያንን ሲቆጣጠሩ ግራዚያኒ ወደ ሰሜንም ሸሸ። የሰላም ሰዎችን ሲያሳድድ የኖረው ግራዚያኒ አሁን እርሱ ተሳዳጅም ሆነ። በ1945ም በእንግሊዝ ወታደሮች እጅም ወደቀ። የደም እጆቹን ወደ ላይም አንስቶም ተማረከ። ግራዚያኒ ፍርድ ቤትም ቆመ። በሊቢያና በኢትዮጵያ ስለፈጸመው ግፍም ተጠየቀ። እርሱ ግን ተንኮሉን ቀጠለ። ትዕዛዝ ተቀብዬ ነው በማለት አመካኘ። የኢትዮጵያ ሕዝብ ደም በፍርድ ቤት አዳራሽ የሚጮህም ይመስላል። በ1950 ፍርድ ቤቱ የ19 ዓመት እስራትም ፈረደበት። ሆኖም በወቅቱ በነበረው የፖለቲካ ተንኮል ግራዚያኒ 2 ዓመት ብቻ ታስሮም ተፈታ። ፍትህ በምድር ላይ የተዛባች መሰለች። ግራዚያኒ ከእስር ቤት ከወጣ በኋላም ወደ ፖለቲካው ለመመለስም ሞከረ። የፋሺስት ደጋፊዎች ዘንድ ቢሄድም የዓለም ሕዝብ ግን የተጸየፈውም ሆነ። በ1955 ዓመተ ምህረት በሮም ከተማ በ73 ዓመቱም በሞት ተወሰደ። ሲሞት ምንም ክብር አላገኘም። የሊቢያና የኢትዮጵያ ሕዝብም የሞቱን ዜና ሲሰሙ የደረሰበትን መከራም አስታወሰ። ግራዚያኒ ሞተ። ነገር ግን ስሙ ከጭካኔ ጋር ተያይዞም ቀረ። የሮዶልፍ ግራዚያኒ ታሪክ እዚህ ላይ ያበቃል። እርሱ በስልጣን በነበረበት ወቅትም ምድርን በደም አጥለቅልቋታል። የሺዎችን ሕይወትም አጠፋ። የሀገራትን ታሪክ አቆሸሸ። ዛሬ ግን ግራዚያኒ የለም። የገደላቸው ንጹሃን ግን በታሪክ ሲታወሱም ይኖራሉ። ግፍ መጨረሻው ውርደት ነው። ስልጣን ያልፋል፣ ጭካኔ ያስጠላል። የግራዚያኒ መቃብር በሰው ጥላቻ የተከበበም ነው። እኛ ግን የጀግኖቻችንን ስም በክብር እናነሳለን። ታሪኩን ስለተከታተላችሁን ከልብ እናመሰግናለን። ፎሎ፣ ሰብስክራይብ፣ ሼር በማድረግ እኛንም ቻናል በመቀላቀል አበረታቱን። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልን።